ሰላም ሰላም፣ ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? እኔ ያለው ሰላም ናችኋ? ዛሬ ምን እግር ጣለኝ መሰላችሁ? የሆነ ነገር ከራሴ ተሞክሮ ያጋጠመኝ ነገር ለእናንተ ትምህርት ይሆናል ብዬ ይዤ መጥቻለሁ። አሁን ነግራችኋለሁ። ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ወዳችኋለሁ ውዶችዬ። ሰብስክራይብ አድርጉኝ ከገባችሁ አይቀር። የተለመደው ምሳ መጥቷል። የመጣው ምሳ አብረን እንበለዋለን። ዛሬ ማለት ነው እኔ በራሴ ላይ ያጋጠመኝ ነገር ነው የምነግራችሁ። በሰው ያየሁት ወይም የተከሰተ ነገር ሳይሆን እኔ ራሴ ይገርማችኋል። እንዲህ አይነት ነገር አለ እንዲህ አልኩኝ። እኔማ ምሳ ልንበላ ነው። ምሳ እየበላን አብረን እናወራለን። እሺ፣ በነገራችሁ ላይ ከኢትዮጵያ መዳም ቤት የምትመጡም መታችሁ እየሰራችሁ ያላችሁም የእውነት ማዳመጥ አለባችሁ። እግዚአብሔር ምስክሬ ነው። ይሄ በጣም ከባድ ነገር ነው። እኔ ያጋጠመኝ ማለት እኔ ሰምቼ አላቅም፣ አዲስ ሆነብኝ እና በጣም ተገርሜያለሁ የእውነት በሁኔታው። ምንድን ነው ያጋጠመች ካላችሁኝ፣ እኔ ኢትዮጵያ ሊሄድ ነው ጠቃላ አድርገው እና ኢትዮጵያ ሊሄድ ነው እና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስም ተባረከ ይሁንልኝ። በጣም ርቦኛል። በነገራችሁ ላይ ስራ ጨርሼ ምሳ ልበላ መጣሁ። በዛው ላውራችሁ ብዬ ነው። እና ምግቡ የተለመደ ሻውርማ ነው እና ምንድን ነው መስማት አለባችሁ ያልኳችሁ በምክንያት ነው። እኔ ኢትዮጵያ ልሄድ ስለሆነ እንደውም ምግቡ እውነት ይቆይና ያጋጠመኝ ነገር ልንገራችሁ። ዛሬ ለስላሳ ነገር አልፈለኩም። እና ውዶችዬ ምን እንደሆነ ታውቃላችሁ? እኔ ኢትዮጵያ ቶሎ ላውራላችሁ። ይሄ ዩቲዩብ የሆነ ፓርት ስላላበራሁት እኔ ብል ስላላደረኩኝ 15 ደቂቃ በላይ አያስወራኝም። ለዛ ነው ብዙ ጊዜ ቶሎ ብዬ የማወራላችሁ። ይቅርታ፣ ሲስተካከል በደንብ ሰዓቱን ወስጄ ደቂቃውን ጨምሬ እመጣላችኋለሁ። ምንድነው ነግሬያታለሁ። ሰሞኑ አውርተናል ከሴትዮ ጋር። እኔ ቤት ለምን አትቆይም ለምን አትቀጥይም ስትለኝ ሄጄ እመጣለሁ። ሄጄ እስክመጣ በፊት ቃል እንደገባሽልኝ ከጠበቅሽኝ ይቻላል፣ ሄጄ እመጣለሁ፣ ቤተሰቦቼን አይቼ እመለስልሻለሁ አልኳት። ከዛ አይ እኔ እፈራለሁ፣ ሄደሽ የራስሽ ዓላማ አሳክተሽ ተሟልቶልሽ ባትመጪስ አለችኝ። ከዛ ባትመጪስ ስትለኝ እሺ በቃ ማትጠብቂኝ ከሆነ ጥርጣሬ ካለብሽ ሌላ ሰው ማምጣት ትችያለሽ፣ ምርጫው ያንቺ ነው። ከሁለቱ አንድ መምረጥ ትችያለሽ። ፈለግሽ ጠብቂኝ፣ አይ ካልሽ ሌላ ሰው አምጪ ብዬ ተናግሬያታለሁ። ከዛ እሽ ተባብለን አለን። ከዛ ዛሬ ሰሞኑ ቢሮ ደውላለች ሰራተኛ ፍለጋ። ከዛ ዛሬ ከቢሮ ብዙ ሰራተኞች ተላኩላት። አንድ 5 ያሳየችኝ፣ አንድ 5 ቪዲዮ ይላክ የለ ለሰዎቹ ለአሰሪዎች ቪዲዮ መጣ። ከዛ ቪዲዮ የመጣውን
ራሳቸው መረጡ። ባሏና ልጆቿ እየሰማሁት ነው። እኔ መኝታ ክፍል እያጸዳው፣ እነሱ ሳሎን ቁጭ ብሎ ቅርብ ለቅርብ ነው ይሰማል። ልጆቹ በአረብኛ አውርቶ ሀገራቸው ከዚህ በፊት የሰሩበት ምናም ጨምሮ ቪዲዮ ሰርቶ ልኮላቸው አዩና መጨረሻ ላይ ከባሏ ጋር መረጠች። መጨረሻ ላይ እኔ ጋር ደግሞ መጣች። እስቲ ነይ እዩ፣ እስቲ የትኛው ነው የሚሻለው አለችኝ። ከዛ እሺ ብዬ መጣሁ። ስመጣ ደግሞ ሰውየው ብድግ አለና ምን ይለኛል፣ አንቺ ግን ከየት ነሽ አለኝ። እግዚአብሔር ምስክር እናንተ ኮንትራቴን ጨርሼ ወደ ሀገሬ ልገባ ስል ይሄ ሁሉ ዓመት እነሱ ቤት ኖሬ እንደገና እንደ አዲስ ፓስፖርቴ እነሱ ጋር ነው ያለው እንደ አዲስ። እኔን ግን አንቺ ከየት ነሽ ምን ልጠይቀኝ እንደጀመረ ሲጀመር እኔ ገብቶኛል። ከዛን የእሱን ጥያቄውን አውቄ እንዳልገባ አፍራሽ አረኩትና ከኢትዮጵያ አልኩት። ከዛ ልክ ከኢትዮጵያ ሲለው ከኢትዮጵያ ከየት አለኝ። ምን ማለት ነው ከየት አልኩት። ማለትም ሰፈርሽ፣ ትውልድሽ፣ የት ሀገር፣ ለምሳሌ የኢትዮጵያ ሀገር ነው ግን የት ክልል የት አካባቢ ሰው ነሽ እንዴ? ከዛ እንግዲህ ከዚህ በፊት በጭረፍታ የምሰማው ነገር ነበረ። ከዛ ይሄ ሰውዬው ለካ ፖለቲካው እዚህ ጆርዳን እኛ ጋር መጣ እንዴ ብዬ በእውነት ደንግጬ፣ እንዴ ከየት ነው ስትለኝ እኔ ኢትዮጵያ ነው ከኢትዮጵያ ነው። አሀ ከየት ሀገር ካልከኝ አውቄ ያስቀይሼ ከአዲስ አበባ ነው አልኩት። ስልኩን ይዞ ስልኩን እየጎረጎረ ነው። አይዶን ነው እየቀዳኝ ይሆን ወይም ጎግል ላይ ገብቶ ማውራውን ጽፎ እያወጣ ይሆን አይዶን ነው፣ እኔ አልገባኝም። መጨረሻ ላይ አዲስ አበባ ስለው ምን አለኝ፣ እሺ ልጠይቅሽ አለ። እሺ አልኩት። አዲስ አበባ ወርድ ማለትም አይደለም እንጂ በአይሮፕላን ሄደሽ የት ነው የምትወርጂው? ምን የሚባል አካባቢ ነው የምትወርጂው አለ። ኢትዮጵያ ነው የምወርደው አዲስ አበባ ትልቅዬ፣ ከፈለክ ጻፍ ከጎግል ላይ ጽፈ ገብተህ ማየት ትችላል። ትልቅ አዲስ አበባ ውስጥ ኤርፖርት አለ፣ እዛ ነው የምወርደው። የአዲስ አበባ ሰው ነኝ አለቅ። ለካ እሱ ከዛም አላማቸው ምንድን ነው? ይሄ ለካ ብሔር ተነግሯቸዋል። ለካ የኢትዮጵያ ብሔር ምናምን ምናምን። ቆይ እናንተ ግን ይሄ የኢትዮጵያ ፖለቲካ የኢትዮጵያ እንደው ላይ አልበቃ ብሎ ጭራሽ አረብ ሀገር ተከትሎ ይምጣ እንዴ? እኔ ማቀው ድሮ አረብ ሀገር ልንመጣ ስንፈልግ ቪዲዮ እንልክላቸዋለን። ቋንቋ የምችል የማይችል ከሆነ አይችልም። ከዛ ሴትዮ ከፈለገች ከወደደችን ትመርጣለች። አልቋል። ይሄ ነው ማቀው። ከዚህ ሌላ ቤትም ሌላ ሀገርም ሄጅ ያለው እኔ እዛም እንደዛ ነው ማቀው። አሁን ደግሞ ጭራሽ ምን አመጡ? አንቺ አሁን እንዳይሰሙኝ ብቻ ከኋላ አላቅም፣ በሬ ክፍል ውስጥ ነኝ። አንቺ ኦሮሞ ነሽ፣ አንቺ እንደዚህ ነሽ፣ አንቺ ወላይታ ነሽ፣ አንቺ ምንድን ነሽ፣ አንቺ አማራ ነሽ፣ እንዲህ አይነት ነገር። ኧረ እባካችሁ ማዳም ቅመሞች በእግዚአብሔር የምትመጡም ካላችሁ የምትሰሙኝ ምናልባት ድንገት ከሆነ እባካችሁ ስትመጡ እነሱ ቤት ትንሽዬ ቡና ያፈሉና ልክ አዛኝ መስሎ አንቺ ከየት ነሽ፣ አንቺ ከምን ከተማ ነሽ፣ አንቺ ምን የሚባል ነሽ፣ ቋንቋ የምታወሪው ምንድን ነው ብሎ ከጠየቋችሁ እባካችሁ አታውሩ፣ አትናገሩ። ኢትዮጵያዊ ነኝ ኢትዮጵያዊ ነኝ አለቀ። ከዚህ ሌላ ነገር ረዥም ነገር አታውሩላቸው። ምንም እኮ አይጠቅማቸውም። የእኛ ክልል ምን ይሰራላችኋል? ቆይ እንደ አሁን እኮ እኛ ከዛ ተመርተን ከኢትዮጵያ ወደዚህ እንዳንመጣ ችግር እየሆነ ነው። ይገርማችኋል። አንዷ ልጅ መረጡና እስቲ ነይ እቺ ጥሩ ነች፣ እቺ ከየት አካባቢ ከየት ቋንቋ ነው የምታወራው ከየት ነው ምናምን ብሎ አሳዩኝ። ካሳዩኝ በኋላ እስቲ እችኛዋ ደግሞ እንዳንቺ ነች አይደለችም ብሎ የእሷን የልጅቱን ገብቶ ፓስፖርት አውጥቶ እስቲ እንቺ አንብቢ ብሎ አመጡልኝ። ጌታን ከዋትሳፕ ላይ አውጥታ ሴትዮ። ከዛ በኋላ አየሁት የት ሀገር የት ክልል እንደሆነ የራሱ አለ እዛ ላይ እኮ አየሁት፣ አነበብኩት። ባልገባ ላለማውራት ምን አልኩኝ፣ ይችም ከአዲስ አበባ ነች እኮ ይችም እኔ ካለሁበት ሀገር ነው የምትመጣው፣ ከዛው ከኢትዮጵያ ሆኖ ከአዲስ አበባ ነው የምትመጣው ቢያውቅ ሳቅ ብዬ አስቀይሼ ወጣው። ከዛስ ውድ ሀገሬ ልጆች ይገርማችኋል። በጣም ለካ ብዙ ነገር አለ ስንመረጥ እነዚህ ሰዎቹ ጋር። ለካ ሰዎቹ ድሮ እዚህ የሚመጡት የእኛ ኢትዮጵያውያን ያለ የሌለ አውርቶላቸዋል። ለካ ይሄንን ሴቭ አድርጎ እርስ በርስ ያወሩና አሁን ምንድን ነው ያለችው
የቤይሩት ሰዎች እዛ የሰሩት ጥሩ አይደሉም፣ እነሱም መምረጥ የለብሽም ተብያለሁ ሴትዮዋ ብለኝ ቁጭ። ይሄንን ወሬ ሰምቶ ሴትዮዋ ከየት መረጠቻት? ሳውዲ አረቢያ የሰራችው አንዳለች፣ እሷን መረጠቻትና የነዚህዎቹ ጥሩ አይደለም እነሱ እንዳትመርጭ ተብያለሁ አለች። እኔ ከነዚህ የትኛው ነው የሚሻለው ብሎ ሲያሳዩኝ ልመርጥ ነበረ። የቤይሩት አልፈልግም ስትል ጊዜ እኔ ምን ብዬ ልምረጥ? አይ እዛ ካልፈለግሽው እሺ ይችኛዋ የመረጥሻት ጥሩ ነች ብዬ አለባብሼ አለፍኩኝ። ግን ፖለቲካ ምን ጉድ ነው? በእግዚአብሔር ተከትሎን ሰው ሀገር ይምጣ። አረ ኢየሱስ ክርስቶስ ያድናል። አረ ምን ጉድ ነው? ጌታን እንደው ምን አይነት ነገር ነው? ቆይ እንዴ! እርግጥ ቋንቋ ማያውቁት ተሸውዶ አንቺ የት ሀገር ነሽ? አንቺ ከየት ነሽ የመጣሽው? ይሉና ይጠይቆ ሊነግሯችሁ ይችላሉ። እባካችሁ ቋንቋ ቢያንስ የእነሱ ቋንቋ ንግግር የምትችሉ ለነዚህ ሰዎች ክልላችን ምናችን የምታወሩት ቋንቋ ራሱ አታውሩ። እንደኛ እንደዚህ ይችላሉ እንደዚህ አትበሉ። በቃ የኢትዮጵያ ልጆች ስታገኙ የእናንተ ቋንቋ የሚያወራ ከሆነ አውሩ። የእናንተን ቋንቋ ማውራት የማይችል ከሆነ ያገኛችሁ ጥለፉ። አለቅ። በእነሱ ፊት ራሱ አታውሩ። የእውነት ከባድ ነው። እንደ በጣም አስቸጋሪ ነው። አሁን እንደዚህ ይመርጣሉ ብዬ እኔ በበኩሌ አልገመትኩም። እግዚአብሔር ምስክሬ። እንደዚህ ብሄር አረጉድ ፈልቶ አለ። ጭራሽ አረብ ሀገር ብሄር ይመርጣሉ ለመቅጠር። ዳር ምን አይነት ጊዜ ነው? በጌታ ስም ምን አይነት ደብሊዮስ መንፈስ ነው የገባው? እዛ መባላታችን አንሶ እንደገና ደግሞ እዚሁ በሰው ሀገር አንቺ ከየት ከተማ ነሽ? አንቺ ምንኛ ቋንቋ ነው የምትችይው ይባላል። ይሄን ያስለመደው ማን ነው? አይ ቲንክ ኤምባሲ መቼም አይደለም እንደዚህ አይነት ነገር ለነሱ የተናገረው፣ ወይም ደግሞ ከኢትዮጵያ ቢሮ መቼም አይደለም ከነዚህ እዚህ ሀገር እዚህ ካሉት ቢሮቹ ጋር ያወራው። እርግጠኛ ነኝ እኛ ራሳችን በመጣን በምንሰራበት ጊዜ እንደ ቀልድ ለነሱ ያወራናት እርስ በርስ እንደ ወሬ ተቀጣጥሎ ደርሷቸው ነው። ኧረ እባካችሁ በመድኃኒዓለም ስራና ስራ ብቻ ስሩ። ከነሱ ጋር እንደውም አትቀራረቡ። ወደ ፊውቸር ፕላንም አታውሩት። አሁን እየሆነ ያለው ነገር ራሱ ስለ ራሳችሁ አታውሩላችሁ። እግዚአብሔርን በተለይ ከኔ ተማሩ። እኔ አሁን ዛሬ ድንገት ይሄ ሁሉ ዓመት እዚህ ሀገር ሲኖር አላወቅኩም እንዲህ አይነት ጥያቄ እንዲህ አይነት እንደ ፈተና እንዳለ እንደ ሲቀጥል ደግሞ ይሄ እንዳለ ሆኖ ቤይሩት የሰሩት ጥሩ አይደሉም የሚባለው ነገር ራሱ ምን ሰይጣን ነው ለነሱ ሹክ ያለው? ሲጀምር እንዴት ነው ጥሩ የማይሆኑት እንዴ? ከዛ እንዴት ስላት አይ እዛ ውጭ ምንም ስለሚሯሯጡ እዚህ ሲመጡ ስራ አይሰሩልኝም ቢመጡ እንኳን አለችኝ። አስቡ በኢየሱስ ስም። አረ ከባድ ነው ማርያምን። እኔ አሁን ለወደፊት ከእሷ ቤት ወጥቼ ኢትዮጵያ ሄድህለ ሌላ ቤት ሌላ ሀገር ብሄድ እንኳን ለእኔ ትምህርት ሰጠችኝ። እንደ ድንገት ማላውቀውን ነገር አሳወቀችኝ የእውነት። እና ይሄ እዛ እኛ ሀገር ጀበና ቡና አፍልተን ከአንድ ሲኒ ጋር ቁጭ ብለን የምንለፈልፋት ወሬ ለካ ሰው ሀገር ድረስ ተከትሎን መጥቷል። ከባድ ነው ጌታን፣ ከባድ ነው እንዴ! አሁን ብሄሬን እኮ ነው ሰውዬው ብሄሬ እንዲህ ብሄር ነው ከእንዲህ ብሄር ነው የመጣሁት የምለውን ነገር ለመስማት እናንተ ስልክ እየጎረጎረ ስልኩን ይዞ ሊጽፍ ይሁን ምን ሊያደርግ ይሁን። ደደብነታቸው ደግሞ ፓስፖርቴ ላይ ቢያዩ እኮ እኔ የት ክልል ተወላጅ እንደሆንኩ ራሱ ክልልን ይናገራሉ። ፓስፖርት ላይ አለ። አያችሁ፣ የሰው ወሬ ለቃቅሞ አምጥቶ እኔን በጥያቄ ሲያፋጥጡኝ አያቸው። ድድብናቸው ራሱ ገረመኝ በጣም። አሁን ያቺ ልጅ እቺ ከቢሮ የተላከላትን ልጅት እንትን ይሄ ፓስፖርቱን ስታሳይ እኔ ማለት ክልሏን ራሱ አንብቤያለሁ። ጌታ ምስክር ግን ልናገራት አልፈለኩም። እስቲ እቺስ የት ሀገር የት ሰፈር ነች ምናምን ስትለኝ እንጂ የኔ ሀገር ነች ብዬ እልፍ ሸፍኜ የት አባቷ ደደብ የት ታውቃለች። ውዶች ሰብስክራይብ አድርጉኝ። እንዲህ አይነት ነገር አለ ፕሊዝ ተጠንቀቁ። በተረፈ እግዚአብሔር በያለንበት ቦታ ይጠብቀን።
እወዳችኋለሁ። ምሳዬን ልበላ ነው። ባይ